በሀገራችን ውስጥ ስለሚገኘው ስለዚህ አስፈሪውና አደገኛው ሆስፒታል ሰምታችሁ ታውቃላችሁ? ሆስፒታሉ የሚገኘው በሀገራችን በኢትዮጵያ ብሎም በአዲስ አበባ ውስጥ የሚገኝ አንድ አሮጌ ሆስፒታል ነበር። ሆስፒታሉ ከ100 ዓመታት በፊት የተገነባ ሲሆን በውስጡ ብዙ ምስጢራቶች እንዳሉት በሽኩሽታ ይነገራል። ከሁሉም በላይ ግን የሚያስፈራው በዛ ሆስፒታል ምድር ቤት ውስጥ የሚገኘው የተዘጋው የላብራቶሪ ክፍል ነበረ። ሰራተኞቹ ስለሱ በጭራሽ አያወሩም ነበር። የማያወሩበት ምክንያቱም ማንኛውም ሰራተኛ ወደዛ ሆስፒታል ውስጥ ሲቀጠር ስለዛ ምድር ቤትና ስለተዘጋው ላብራቶሪ ከፍተኛ ማስጠንቀቂያና ማስፈራሪያ ይነግራቸዋል። የሚነግሯቸውም ከገቡ በጣም ከባድ ችግር እንደሚገጥማቸው እንጂ ምን ችግር እንደሚገጥማቸው አይነገራቸውም። ለአንዳንዶች እንኳን ዝም ብሎ ማስጠንቀቂያ ይሰጣቸዋል ወይም ደግሞ ሕግ ይሰጣቸዋል። የሚሰጣቸው ሕግም ወደ ምድር ቤቱ በጭራሽ መውረድ እንደሌለባቸው ይነገራቸዋል። ነገር ግን በቅርቡ ጊዜ የተቀጠረ አንድ ቶማስ የተባለ ወጣት የላብራቶሪ ባለሙያ ግን በእነዚያ ማስፈራሪያና አሮጌ ወሬዎች አላመነም ነበር። ስለማያምንም ጥያቄዎችን በተደጋጋሚ ጠይቅ ነበር። በተደጋጋሚ የሚጠይቃቸውም በዛ ሆስፒታል ምድር ቤት ውስጥ ስለተዘጋው ነበር የሚጠይቃቸው። ሆኖም ለረጅም ጊዜ የቆዩና ሲሰሩ የነበሩትን እንዲህ እያለ ይጠይቃቸው ነበር። ለምንድን ነው ከምድር ቤቱ እንዳትወርዱ የተባለው? የተዘጋው ስለምንድን ነው? ሚስጥር ካለ ስለምን ለኛ አይነግሩንም? እያለ ይጠይቅ ነበር። ነገር ግን እንደዛ ብሎ በሚጠይቅበት ሰዓት ሁሉም ፊታቸውን እያዞሩና አይናቸውን እየጨፈሩ ትተውት ይሄዱ ነበር። ነገር ግን አንድ አጋጣሚ ተፈጠረ። ቶማስ አንድ ቀን የምሽትና የአዳር ተረኛ ላይ ነበር። በዚያ ምሽትና በዚያ ሌሊት ግን አንድ ያልተጠበቀ በጣም ከባድ ዝናብ ነበር። ውጪው በኃይል በዝናብ በንፋስ ይመታ ነበር። ሰማዩ በመብረቅ ከ3 ለ4 ለ5 ተሰነጣጠቅ ነበር። ምድሩ በነጎድጓድ ይንቀጠቀጥ ነበር፣ ይሰነጣጠቅም ነበር። በዚያ ሰዓት መላ ሆስፒታሉ ግን ጸጥ ረጭ ብሎ ነበረ። ሰዓቱ ልክ 8 ሰዓት ከ13 ሲል ድንገት የኤሌክትሪክ ኃይል ተቋረጠ። ለጥቂት ሰከንዶች ሁሉም ነገር ጭልምልም አለ። በጨለማ ሙሉ ሆስፒታሉ የተዋጠ ሆነ። ከዛም የአደጋ መብራቶች በሩ። ደብዛዛ ቀይ ብርሃን ያላቸው ብዙ የአደጋ መብራቶች በየክፍሉና በትላልቅና በትናንሽ ማሽኖች ላይ ቦክ እያሉ ማሳየት ጀመሩ። በዚያ ጊዜ ቶማስ አንድ ድምፅ ሰማ። ቶማስ በዛ ሰዓት የሰማው ድምፅ የሊፍት ድምፅ ነበረ። ሊፍቱ ወደ ምድር ቤቱ መሄድ ካቆመ ከተዘጋ 40 ዓመታት አልፈውታል። ማንም ከ40 ዓመታት በኋላ ወደታች ወደ ምድር ቤቱ ወርዶ አያውቅም። ቶማስ በቀስታ በጥንቃቄ ወደ ሊፍቱ አመራ። በሩ ክፍት ነበር። በተዘረዘሩት የሊፍት ቁጥሮች መካከል አንድ አዲስ ከዚህ በፊት አይቶት የማያውቀው ብርሃን በርቶ አየው። ይህም ቤዝመንት ላይን 2 B2 የሚለው ነበር። ይህ አዝራር ከዚህ በፊት አይሰራም ነበር። ቶማስ እንዲህ ያለ ራሱ ላይ ጥያቄ እየፈጠረ ነበር። ማን እንዲበራ አደረገው? ማን አደረገው? ማን እንዲሰራ አድርጎት ነው ያለ ብሎ በሐሳብ ሲዋጥ ሳያውቀው እጁ በድንገት ሳያስበው በራሱ ተንቀሳቃሽ ወደ አዝራሩ ሄደ። ከዛም ቤዝመንት ላይን 2 የሚለውን B2 የሚለውን ተጫነው በድንገት። ከዛም ሊፍቱ ወደ ታች መውረድ ጀመረ። ወደ ጨለመው ወደ ምድር ቤቱ ሄደ። 4 ወለል፣ 3 ወለል፣ 2 ወለል፣ 1 ወለል እያለ ከሆስፒታሉ ካርታ በታች በጣም ርቆ የሚገኘው ወደዛ ወደ ምድር ቤቱ ሄደ። ከዛም ቆመ። B2 በሩ ተከፈተ። በሩ ፊት ለፊት ጥቁር ኮሪደር ነበር። በግድግዳው ላይ የቆዩ የደም ነጠብጣቦች ይታያሉ። አየሩ በበሰበሰ ኬሚካልና ሽታ የታፈነ ነበር። ቶማስ ወደ ኮሪደሩ ዘልቆ ገባ። በመጨረሻም አንድ ትልቅ በር አገኘ። በሩ ላይም እንዲህ የሚል ጽሑፍ ተቀምጦበታል። ላብራቶሪ 9 ሲልድ ዱ ኖት ኦፕን የሚል ነው። ቶማስ በሩን ገፋው። በሩን በቀስታ ተከፈተ። በውስጡ አሮጌ ማይክሮስኮፖችና ስላይዶች እንዲሁም አቧራ የለበሱ የምርምር ውጤቶችና ታካሚ የምርመራ ውጤቶች ወረቀቶች ተበታትነው ነበር። ነገር ግን በክፍሉ መሃል አንድ ትልቅ የብርጭቆ ታንክ ቆሟል። ታንኩ ባዶ ይመስል ነበር። በታንኩ አጠገብ የወደቁትን ወረቀቶች አንስቶ አነበበ። እንዲህም ይላል ይህ ወረቀት ናሙና 13 በሰው ደም ውስጥ ማደግ ይችላል ይላል። ናሙና 13 መማር ይችላል። ናሙና 13 ሰዎችን መምሰል ይችላል። ቶማስ በፍርሃት ተንቀጠቀጠ። ሮሮም ደረቀ። የመጨረሻው መስመር በእውር በድንበር በፍርሃት አነበበው። ናሙና 13 አምልጧል ይላል። በዛ ሰዓት ቶማስ በጣም ግራ ተጋባ፣ በጣም ፈራ። ከዛም በኋላ ድንገት በዛ ሰዓት ከጀርባው አንድ ድምፅ ሰማ። ይህን ማን ፈቀደልህ እዚህ እንድትገባ የሚል ድምፅ ሰማ።
ቶማስ ደንግጦ ዞር አለ። ዞሮ ሲመለከት ግን ያየውን ማመን አልቻለም። ራሱን አየ። ልክ እንደሱ የሚመስል ሰው አየ። ተመሳሳይ ፊት፣ ተመሳሳይ አቋም፣ ተመሳሳይ ልብስ፣ ተመሳሳይ ልብ፣ ተመሳሳይ አይን ያለው ነገር ግን አይኖቹ ሙሉ በሙሉ ፍጹም ጥቁር የሆኑ ነበሩ። ያ ጥቁረኛ ያለው ፍጡር ክፉኛ ፈገግ አለ። ከዚያም በብርድ በተንቀጠቀጠ የሚመስል ድምፅ እንዲህ አለ። ለ40 ዓመታት እጠብቅህ ነበር። አሁን እውነቱን አውቃለሁ። አሁን ደግሞ ወደ ላይ ለመውጣት እና ያን በግፍ የተገደለውን ሰው ውሸት ውጤት የወጣውን ውሸት የምርመራ ወረቀት ሕይወቱን ያጣውን ሰው የእሱን እውነት ለማውጣት አንተን አግኝቻለሁ ይላል።